ሰላም እንዴት ናችሁ? ዛሬ እንግዲህ ሰላጣ እንሰራለን። ያው እዚህ በጣጥስ የበሰለ የተከተፈ አለ፣ እዚህ ኻስ አለ፣ እዚህ እንቁላል አለ፣ ሎሚ አለ፣ ቃሪያ አለ፣ ሽንኩርት አለ። ነጭ ቢሆን አሪፍ ነበር ሽንኩርቱ። እንግዲህ ነጭ ሽንኩርት የለንም፣ ትልቁ ነጩ ማለት ነው ባሮ፣ እሱ የለም። ለዛሬ ቀይ ነው የምንጠቀም ማለት ነው። ካሮት አለ። እንግዲህ ተመልከቱ። አሁን ሽንኩርትን ምናምን አድርገናል። እንቁላሉ ይቀራል። እዚህ ዘይቱን እናረግበታለን። እኔ ዘይቱን በጣም ነው የምወደው። አረግና ይሄ ጨው ነው። ምንድነው ይሄ? ምንም አይለው ነው። ይሄ ደግሞ ናዕና ነው። ናዕና የሻይ ጋር የሚደረገው ነው። በቃ ይሄ በደንብ ይገለበጣል ማለት ነው። ሰላም ይኸው በደንብ ተቀላቅሏል። ኸላስ ይሄ ቆንጆ ምግብ ቆንጆ እራት ነው ማለት ነው። የዛሬ እራቴ ይሄን ይመስላል እንግዲህ